ሰላም ጤና ይስጥልን። ይህ የቡሎ ኢትዮጵያ የነሐሴ 21 ቀን 2018 ዓ.ም የምሽት የዜና ጥንቅር ነው። ከዜናው ጋር እኔ በረከት ሳምሶን ነኝ። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም አርዕስተ ዜና እናስቀድም። በመጀመሪያም የዛሬዎቹ የኤምኤምኤ ተጋጣሚዎች የሚል የዜና ጥንቅር አለን። እንዲሁም የቻይናው ኩባንያ በኢትዮጵያ የሚል ሌላም የዜና ጥንቅር አለን። ከባህር ማዶ ዘገባዎቻችን ደግሞ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ልጅ ለፕሬዝዳንትነት ለመወዳደር ማቀዳቸውን አስታውቋል። ስለዚህም የምንመለከት ይሆናል። በመጨረሻም በኔፓልና ቻይና ወሰን አካባቢ በደረሰ ከፍተኛ መሬት መንሸራተትና ድንገተኛ ጎርፍ አደጋ ቢያንስ 95 ሰዎች መሞታቸውን ተገልጿል። ስለዚህም እንዳስስ ይሆናል። እስከ ዜናው ማብቂያ አብራችሁን ሁኑ። የዛሬዎቹ ተጋጣሚዎች እንግዲህ በመጀመሪያ እነማን ናቸው የሚለውን የምንመለከተው እንግዲህ በኤምኤምኤ ዘርፍ ጆኒ ከሴዶ፣ አላዛር ከቃልአብ፣ ንቃተ ህሊና ከሮቤል እንዲሁም እድሪስ ከቦይካ የሚፋይቱ ይሆናል ማለት ነው። በቦክሲንጉ ዘርፍ ደግሞ መስፍን ከአቤኔዘር፣ ሃይማኖት ከአብርሃም፣ እሱ ባለው ከቢኒያምና ሱራፌል ከደሳለኝ የሚጋጠሙ ነው የሚሆነው። በሙአይ ታይ ዘርፍ ደግሞ ረቢቅ ከስቲቨን፣ ዛሃራ የአምላክ ስራ፣ ሀብታሙን ከፍሪዘን የሚጫወቱ ይሆናል። እንግዲህ ዛሬ ምሽት ከምሽቱ 12 ሰዓት ጀምሮ እንግዲህ እንደተመለከትን ነው ጀምሯል። የኤምኤምኤ ፋይቱ ምን ይሆናል፣ ውጤቱ ምን ይደርሳል የሚለውን አብረን የምንመለከተው የሚሆነው እንግዲህ በሌሎች ዜናዎች እንቀጥላለን። የሕክምና ቁሳቁሶችን የሚያመርተው ኩባንያ ወደ ቂሊንጦ ልዩ ኢኮኖሚ ዞን ሊገባ በሚችልበት አግባብ ዙሪያ መከረ። ለአጠቃላይ ቀዶ ጥገና፣ ለፕላስቲክ ቀዶ ጥገና እና ከአፍ ጤና ሕክምና ጋር የተያያዙ ቁሳቁሶችን የሚያመርተው የቻይናው ሺጃንግ ውዱ ሜዲካል ኩባንያ ወደ ቂሊንጦ ልዩ ኢኮኖሚ ዞን ሊገባ በሚችልበት አግባብ ዙሪያ ውይይት ተካሂዷል። የኩባንያው ተወካዮች ከኢንዱስትሪ ፓርኮች ልማት ኮርፖሬሽን አመራሮች ጋር በዚህ ጉዳይ የመከሩ ሲሆን ሺጃንግ ወደ ሜዲካል ኩባንያ በቂሊንጦ ልዩ ዞን ለመገንባት ከወሰነ አስፈላጊውን ሁሉ ድጋፍ ይደረግለታል የተባለው ኩባንያው በአውሮፓውያኑ 1975 የተመሰረተውና በቻይና ካሉ ትላልቅ የግል ተቋማት አንዱ የሆነው ሄንጊያን ግሩፕ አካል ሲሆን ግሩፑ የኤሌክትሪክና ኤሌክትሮኒክስ ምርቶች፣ የፋርማሲና ጤና መጠበቂያ ምርቶች በማምረት የሚታወቅም ነው። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ልጅ ለፕሬዝዳንትነት ለመወዳደር ማቀዳቸውን አስታወቁ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ልጅና የሀገሪቱ ጦር ኃይሎች አዛዥ የሆኑት ጀነራል ሞሃዚ ካይናሩባ በፈረንጆቹ 2031 በሚካሄደው የሀገራዊ ምርጫ ለፕሬዝዳንትነት እንደሚወዳደሩ አስታውቀዋል። ከባህር ማዶ ዘገባዎቻችን ደግሞ በኔፓልና ቻይና ወሰን አካባቢ በደረሰ የመሬት መንቀጥቀጥ እንዲሁም መንሸራተት ድንገተኛ የጎርፍ አደጋ ቢያንስ 95 ሰዎች መሞታቸውን ተገልጿል። እስካሁን በወጡት ሪፖርቶችም 291 የውጭ ሀገር ዜጎችን ጨምሮ 384 ሰዎች የገቡበት መጥፋቱን የተገለጸው አደጋው ከቲቤት ተነስተው ወደ ኔፓል በሚፈሰው የወንዝ መስመር ላይ የሚገኙ መንደሮችን፣ መንገድ፣ ድልድዮችንና የውሃ ኤሌክትሪክ መሰረተ ልማቶችን ጠራርጎ ይወስዳል። እንግዲህ ዘገባው ከቻይና ዜና ነው። ተመልካቾቻችን ለዛሬ ያዘናቸው ልዩ የቡሎ ኢትዮጵያ የነሐሴ 21 ቀን 2018 ዓ.ም የምሽት አጫጭር ዜና ጥንቅሮች የሚመስሉ ነበር። ከዜናው ጋር በረከት ሳምሶን ነበርኩኝ። የደቡብ ዜና ፕላስ የቴሌግራም ቻናልን በመቀላቀል ሰፊ ዜና ጥንቅር ያገኙ። በሌሎች ዜናዎች እስከምንገናኝ ሰላም።